ማልሞ በስዊድን ዋና ከተማ ስቶክሆልም የተከበበች ስትሆን ከመላው ስዊድን ሶስተኛ ትልቅ ከተማ ናት። ከመካከለኛው ዘመን ምሽግና የኢንዱስትሪ ማዕከልነት ወደ ዘመናዊው የከተማ ኑሮ ዓለም አቀፍ ሞዴልነት ተለውጣ ራሷን እንደገና ፈጥራለች። ከተማዋ ከፍተኛ ስትራቴጂካዊ የአሳ ማጥመጃና የንግድ ወደብ ሆና የተመሰረተችው በ13ኛው ክፍለ ዘመን ጀምሮ ነው። ማልሞ የሚለው ስም የመጣው ከስዊድን ቃላት ሲሆን ማልም ማለት አሸዋ ወይም ጠጠር ማለት ነው። በ15ኛው ክፍለ ዘመን ማልሞ በዴንማርክ አገዛዝ ስር ካሉት ትላልቅና በጣም አስፈላጊ ከተሞች ከኮፐንሃገን ቀጥሎ ሁለተኛዋ ሀገር ነበረች። በ1434 የማላውስ ቤተ መንግስት ለዴንማርክ ንጉሳዊ ቤተሰብ ወሳኝ ራስን መከላከያና መኖሪያ ሆኖም አገልግሏል። ከተማዋ እስከ 1658 ድረስ የዴንማርክ ግዛት ሆና ቆይታለች። የሮስኪሌዝ ስምምነትን ተከትሎ ማልሞንን ጨምሮ የስካኔ ግዛት ለስዊድን ተሰጥቷል። ይህ ለውጥ ከተማዋ ከአዲሱ ብሔራዊ ማንነቷ ጋር እስክትላመድ ድረስ የግጭት ጊዜያትን እንድታሳልፍና የዘገየ እድገት እንዲኖራትም አድርጎ ነበር። በስካንዲኔቪያ ባህረ ገብ መሬት ደቡብ ምዕራብ ጫፍ ላይ የምትገኘው ማልሞ ወደ አውሮፓ ከተሞች የምታስገባ በር ናት። ምክንያቱም የምትገኘው ስዊድንን ከዴንማርክ የሚለየው ጠባብ የውሃ አካል ላይ ስለሆነ። ማልሞ በወጣትነት ጉልበቷና በሚያስደንቅ ብዝሃነቷ የምትታወቅ ሲሆን ከሌሎች የስዊድን ከተሞች የተለየች ናት። ማልሞ የስዊድን ሶስተኛዋ ትልቅ ከተማ ስትሆን ከ350 ሺህ በላይ ነዋሪዎች አሏት። ከተማዋ በስካንዲኔቪያ ውስጥ ካሉት እጅግ ባህላዊ ብዝሃ ባህል ካላቸው ከተሞች አንዷ ናት። በግምት 47% የሚሆነው ሕዝብ የውጭ ዜጋ ነው። ይህ ልዩነት የከተማዋን ባህል፣ አመጋገብና ማህበራዊ ትስስር በጥልቅ ቀርጿል። ማልሞ በአንጻራዊ ሁኔታ ወጣት ህዝብ የሚኖርባት ናት። አብዛኛው በማልሞ ዩኒቨርሲቲ ውስጥ በስነ ጥበብና በሚዲያ ላይ በማተኮር ለከተማዋ ድህረ ኢንዱስትሪ ለውጥ አድርጓል። ሆኖም 20 ዓመታት ባልሞላ ጊዜ ውስጥ ከተማዋ ከማልሞ ወደ ኮፐንሃገን የሚያገናኘውን የኦሬሴንድ ድልድይና ለግማሽ ከተማው ኤሌክትሪክ የሚያቀርበው የባህር ኃይልና የንፋስ ኃይል ማመንጫ እንዲሁም እርሻን የመሳሰሉ መጠነ ሰፊ ፕሮጀክቶችን በማከናወን አስደናቂ ለውጥ አድርጋለች። በኦግስተንበርግ ከመላው ዓለም የመጡ ሰዎች ይኖራሉ። ብዙ ስደተኞች አሉ። ለወራት ካልሆነም ለዓመታት በጊዜያዊ መጠለያ ጣቢያዎች ውስጥ ያሉ ሰዎች ከጦርነት ቀጠና የመጡ ናቸው። ለዚህም ነው በ90ዎቹ ውስጥ ሰፈሩን ወደ ህይወት ለመመለስ የሚያስችል መፍትሄዎችን ማሰብ የተጀመረው። ሰዎች እዚህ በመኖር መልካም ስሜት እንዲሰማቸው ለማድረግ የአኗኗር ዘይቤው እንዲያድግ እዚህ የሚኖሩትን ሁሉንም ሰዎች በጋራ ዓላማ ማሳተፍ እንደሚገባ የታመነ ነው። ስለዚህን ለማስተካከል በጣሪያዎቹ ላይ አዲስ አረንጓዴ ቦታዎችን መፍጠር ታሰበ። የእጽዋት ጣሪያዎች ለዚህ ነው የሚጠቅሙት። የዝናብ ውሃን የመምጠጥ ችሎታ በአብዛኛው የተመሰረተው በአፈሩ ባህሪ ላይ እንደመሆኑ እና የእጽዋት ጣሪያ ሰው ሰራሽ እንደመሆኑ ውሃውን የማስረጉ መጠን በአፈሩ ንጣፍ ንብብር ላይ የተመሰረተ ነው። የአፈር ንጣፍ ንብብሩ በጨመረ ቁጥር ብዙ ውሃ የመምጠጥ አቅም ይኖረዋል። ከታች የጂኦቴክስታይል ጨርቅ ንብብር ይቀመጣል እና ከላይ ደግሞ የፍሳሽ ማስወገጃ ቁሳቁስ ንብብር ይደረግበት። ሲታዩ የእንቁላል ሳጥን ይመስላሉ። ከዚያም ተክሎች የሚዘሩበት አፈር የሚዘረጋበት ሁለተኛ የጂኦቴክስታይል ንብብር አለ። ውሃ መምጠጥ የእነዚህ የእጽዋት ጣሪያዎች ብቸኛው ተግባር አይደለም። በከተማ አካባቢዎች ያለውን የነዋሪዎች መጨመርና በሌላ መልኩ በከተሞች ውስጥ የመጥፋት አደጋ ላይ ሊሆኑ የሚችሉ የአካባቢ ተክሎችን መርዳት ነው። ተፈጥሮን ከከተሞች ለረጅም ጊዜ ስላገለልን ተፈጥሮ በህይወት እንዲቆይ ለማገዝ ልክ እንደዚህ አይነት ቦታዎች በእርግጥ ያስፈልጋሉ። በከተማ አካባቢዎች እና በተፈጥሮ መካከል ያለውን ግንኙነት እንደገና ለመቀጠል ማስቻል። ጉዳዩ የእጽዋት ብቻ አይደለም። ጣሪያዎች በተለምዶ ያላቸውን ደብዛዛ እይታዎች የተለያዩ ቀለም ያላቸውን ተክሎች በመጠቀም ማሳመርም ጭምር ነው። ማልሞ በተለየ መልኩ በ1995 ከአሮጌው የባህር ኃይል መርከብ ማምረቻ ፍርስራሽ ላይ ከዜሮ ተጀምሮ ተገንብቷል። መኖሪያ ቤቶቹና የህንፃ ቦታዎች ሁሉም ዘላቂ ቴክኖሎጂ የተገጠመላቸው ሲሆን
ሰፈሩን የወደፊቱ የሰዎች ኑሮ ማሳያም አድርጎታል። ከተክሎቹ አልፎ በጥንቃቄ የሚወርደው ውሃ የሚሰበሰብበት የውሃ ማጠራቀሚያ አለ። እንዲሁም የተጣራ የዝናብ ውሃን የሚያቀብል እና ወደ ስርዓቱ የሚመልስም ሲስተም አለ። በከተማዋ ትራንስፖርት ስርዓት ለእግረኞች ቅድሚያ ይሰጣል። ከዚያም ለብስክሌት ነጂዎች፣ ከዚያም ለህዝብ ማመላለሻ አውቶቡሶች፣ በመጨረሻም ለመኪኖች ሲሆን መኪናን በጋራ መጠቀምም ይበረታታል። እንደዚህ አይነት የስነ ምህዳር ሰፈር የቴክኖሎጂ ስብስብ ብቻ አይደለም፣ ከሁሉም በላይ ብዙ ሰዎችን በጋራ ራዕይ ውስጥ ማካተት ነው። አዎ፣ ለከተማው በሙሉ ራዕይና አዲስ ያስተሳሰብ መንገድ ነው። ዘላቂነትን በሁሉም ገጽታዎች ላይ እንመለከታለን። ሁሉንም ነገር ከሆሊስቲክ እይታ አንጻር እንይዛለን። የዘላቂ ከተማን በአጠቃላይ መገንባት ለተለያዩ ሰፈሮች የተለያዩ ማህበራዊ ስልቶችን መፍጠር አስፈላጊ ነው። በአሁኑ ጊዜ ከስነ ምህዳር ሰፈሮች ጋር በተያያዘ ካሉት ችግሮች አንዱ በአጠቃላይ ሀብታም ነዋሪዎች ብቻ ተጠቃሚ መሆናቸው ነው። እዚህ የተገነባው መንደር ግን የህዝብ ቦታዎች ለሁሉም ተደራሽ መሆን አለባቸው በሚል መርህ ነው። በዚህ ሰፈር ውስጥ የአካባቢው ውበት በጣም ከፍተኛ ነው፣ እናም መኖሪያ ቤት ውድ ነው። ስለዚህ ይህንን አካባቢ በተመጣጣኝ ዋጋ ባላቸው አፓርታማዎች በቀላሉ ተደራሽ ለማድረግ እየተሰራ ነው። ይህ የምትመለከቱት አፓርታማ ለ3 ዓመታት የሙከራ ቦታ ነበር። አሁን ግን ሙከራው አልቋል፣ ነዋሪዎችም ገብተውበታል። ሙከራው በማንኛውም አይነት መኖሪያ ቤት ውስጥ ጥቅም ላይ ሊውሉ የሚችሉ የተለያዩ የኃይል ቴክኖሎጂዎችን መሞከርን ያካትታል። እንደ ታዳሽ ኃይል፣ የፀሐይ ፓነሎች፣ የነፋስ ተርባይነሮች፣ የውሃና የሙቀት መልሶ ማግኛ ስርዓቶችና የተመረጠ ቆሻሻ መልሶ ጥቅም ላይ ማዋል የመሳሰሉ ሙከራዎች ስብስብ በዚህ ህንፃ ውስጥ ተካተዋል። ነዋሪዎች ስነ ምህዳራዊ ኃላፊነት ያለበት የአኗኗር ዘይቤን ይዘዋል። ምንም አይነት ምቾት መስዋዕትነት ሳንከፍል ሊመጣ እንደማይችል የተገነዘቡ ነዋሪዎች ናቸው። በተጣራ የዝናብ ውሃ የተሞላው የግል ገንዳ ከኃይል አንጻር ራሱን የቻለ ሲሆን የቤተሰቡን የዕለት ተዕለት ምቾትና የኑሮ ጥራት ያሻሽላል። ዓላማው እነዚህ አፓርታማዎችን በተቻለ መጠን ለመኖር አስደሳች እንዲሆኑ ማድረግ ነው። በ1997 የልጆች ማጫወቻ ማዕከል ሲከፈት በሰፈር ውስጥ ስራ አጥነት ከፍተኛ በመሆኑ ሀሳቡ በቤተሰቦች መካከል መረዳዳትንና መደጋገፍን ማበረታታት እና ይህንንም በስነ ምህዳራዊ ኃላፊነት መደገፍም ጭምር ነበር። በ1993 ከቦስኒያ በስደት የመጣች 2 ልጆች ያላት ወጣት እናት ነበረች። የልጆች እንክብካቤ ቦታ በማጣቷ አንድ ነገር ማድረግ አሰበች። በሌሎች ሴቶችም ላይ ተመሳሳይ ፍላጎቶች እንዳሉ ለማየት ሰፈሩን ቃኘች። በእርግጥም ችግሩ ሰፊ ነበር። እናም ዛሬ ከማልሞ ሁሉም ክፍሎች የመጡ ህፃናትን የሚቀበል ቦታ አላት። ልጆቹን በሙያው ሲቆዩ የሚማሩት አላቸው። ማቆያው ጥንቸሎች ያሉበት የአትክልት ስፍራ ነው። ልጆች ፍራፍሬዎችና አትክልቶች እንዴት እንደሚበቅሉ ማየት መቻላቸው በጣም አስፈላጊ ነው። ወደ ቤት ወስደው ማብሰል ይፈቀድላቸዋል። ተክሎች እንዲያበቅሉ መርዳታቸውና ከዚያም ያመረቱትን መብላታቸው ደስታን ይሰጣቸዋል። እንደ አውሮፓውያን አቆጣጠር በ2012 የተመረቀ የግሪን ሃውስ ህንፃ ለሰፈሩ የወደፊት ተስፋ ምልክት ነው። ማማው እጅግ ዘመናዊ ቴክኖሎጂ ያለው ሲሆን ሰዎች ለመወያየት የሚሰባሰቡበት፣ በጋራ የሚተዳደር ነው። በበጋ ወቅት ይህ ቦታ እንደ ሳሎን ነው። ሰው ከወዳጁ ጋር አብሮ ይበላል፣ ቡናም ይጠጣል። ሁልጊዜም ተክሎችን ውሃ የሚያጠጣ ሰው አለ። እንደ ማህበረሰብ ነገሮችን ይጋራሉ። የዚህ ህንፃ አስደናቂው ነገር የስነ ምህዳር ማማ ሆኖ መገንባቱ ሳይሆን በባለቤትነት ሀሳብ ዙሪያ መገንባቱ ነው። በተለምዶ ትልልቅ ህንፃዎች በጣም በጥብቅ የሚጠበቁ ቴክኖሎጂ አካላት ናቸው። እዚህ ለመኖር ስትመጡ ከኪራይ ውል በተጨማሪ ስነ ምህዳራዊ ውል ትፈርማላችሁ። በተመረጠ መንገድ ቆሻሻን መልሶ ጥቅም ላይ እንደምታውሉ፣ አትክልት እንደምትንከባከቡ ቃል መግባት አለባችሁ። ምንም ነገር ማብቀል ካልፈለጋችሁ እዚህ መኖር አትችሉም። የወደፊቷ ከተማ የዛሬውን አበቃው። ሰላም ቆዩኝ።